ምንም እንኳን እህትሽ ብትሆንም እኔ በሌለውበት ጊዜ ከጎኗ ሆነሽ ስላበረታሻት በጣም ነው የማመሰግነው ሮሚ። አይ ምን አደረኩላት ብለህ ነው? ሜሪ እኮ አንድ ያለችኝ ብቸኛ ቤተሰቤ ናት። ደግሞ ለሷ ምንስ ባደርግ ቢያንስባት እንጂ አይበዛባትም እኮ። እንግዲህ ሜሪ ያው በርታ። ባልበረታስ ምን አመጣለሁ? ያው እግዚአብሔር ሰጠ፣ እግዚአብሔር ነሳ። እኔ እንኳን በጣም የተጨነቅኩት ለግሩሜ ነበር፣ በጣም ጓግቶ ስለነበረ። ተይ እንጂማ ስንት ተነጋግረን። ለኔ ከማንም በላይ የምታስፈልግኝ አንቺ ነሽ። ልጅ እኮ የፍቅራችን ማጣፈጫ እንጂ ፍቅራችን አይደለም። እርሱ ሲፈቅድ ሁሉም ይሆናል። እሺ በጣም ነው የምታስቀኑት። ባልና ሚስት እንደዚህ ሲተሳሰብና አንዱ ሌላኛውን ሲያበረታ ነው ደስ የሚለው። በነገራችን ላይ ካሌብ እኮ እኔን ለመንከባከብ ሲል ስራውን አቆመ። አታደርገውም ካሌብ? ቆይ እንዴት? ከምን ጊዜውም በላይ የሱ ከጎኔ መሆን እንደሚጠቅመኝ ስለተረዳ ነው። መቼም እርግዝና ቀላል ነገር እንዳልሆነ አይተሽዋል። ቢሆንም እኔ መቼም ካሌብ ስራውን ያቆማል ብዬ አስቤ አላውቅም ነበረ። እንግዲህ ህይወት እንደዚህ ናት። ሁለት ከባባድ ነገሮችን ለምርጫ ታቀርብልሽና ከባድ ውሳኔን ታስወስንሻለች። ምንድነው ሮሚ? ነገርኩህ እኮ ዝም ብለህ ተከተለኝ። ሂድ ወደምትይኝማ እየሄድኩኝ ያው እዚህ ድረስ መጣ። በቃ አሁንም ዝም ብለህ ተከተለኝ ና። አቶ ካሌብ ግርማ ከዚህ በኋላ የሥራ ቦታው እዚህ ይሆናል ማለት አልገባኝም። በራሳችን ድርጅት ውስጥ የራስህ አለቃ ሆነ መስራት ትጀምራለህ ማለት ነው። እንዴት ይሄን ሁሉ ነገር ስታዘጋጅኝ ያላቀው? ካወቅማ ምንም ሰርፕራይዝ ሆነ። ሄሎ አባ። ምን? እሺ መጣሁ። ምንድነው? እማ ሆስፒታል ገብታለች። ምን? በምን ምክንያት ነበር እናንተ ወደ ሆስፒታል ሊገቡ የቻሉት? ቤት ውስጥ ወድቃ ነው እንደ ቀልድ ወደ ሆስፒታል የወሰዷት። ነገሩ ግን የከፋ እንደሆነ የገባኝ ለቀናት ሆስፒታል ውስጥ ስትቆይ ነበር። የሚገርምሽ እማ ሆስፒታል የገባችበት ጊዜና የሮማን መውለጃዋ ጊዜ በጣም የተቀራረበ ነበር። እሷ ከማናኛችንም በላይ ቀን ከሌት እየተመላለሰች ማን ታስታመማን ነበር። እንዴት አደራችሁ? እንዴት አደርሽ? እንዴት ነሽ እማዬ? ዛሬስ ነቃ ብለሻል። አይ የኔን ነገር እንኳን ተይ፣ ግን አንቺ እንዴት በዚህ በጠዋት መጣሽ? ቁርስ የሚሆን ነገር ይዤላችሁ ነው። እንዳንቺ አይነት የተባረከች ሴት የልጄ ሚስት በመሆኗ ብቻ አምላኬን አመሰግናለሁ።
ምንድነው? ብር ነው። እየቀለድኩ እኮ አይደለም። ይሄ ሁሉ ብር ለምንድን ነው? የማየ ያልገው አልተከፈለም፣ እሱን ክፈል እና ደግሞ የሚያስፈልጋትን ነገር አድርግላት። ሮሚ እስካሁን እኮ ከበቂ በላይ ብዙ ነገር አድርገሽላታል። እያደረግሽ ነው ወይስ እያደረግን? ስማ የኔ ገንዘብ ማለት እኮ ያንተም ነው ወይስ እኔ እንደሌላ ሰው ነው እየቆጠርከኝ ያለው? ምን ነው? እንዴት እንደምትረግጠኝ ብታይ። የኔ ልዕልት ውድ አባቷ ናፍቋት ነዋ። ልጄ ወይማ እንዳሁንስ መጨረሻ የደረሰ መሰለኝ። ፍርሃት ይለኛል፣ ጭንቅ ይለኛል። ተይ እንጂማ፣ ለምንድን ነው እንደዚህ የምትይው? ደግሞ አሁን ደህና ነሽ እኮ። አሁን እኔን ተውና ምልህን ልብ ብለህ አድምጠኝ ልጄ። ሮማንን አደራህ እንዳታስከፋት። ብታዝን የሚያጽናናት፣ ቢከፋት ብትሸሸግበት ዘመድ የላት። ወዳጅ ዘመዷ አንተ ብቻ ነው። አደራህን እንዳታሳዝናት፣ አደራህን ልጅ። ያቺ የቤቱ አድባር ሁሉን ስቋ ኃላፊዋ እድሜዋን ሙሉ እኔን ለማስደሰት ስለፋ የነበረችው እናቴ እኔ ልቧን ሳልሞላላት ሞት የሚባል ክፉ ነገር መጥቶ ነጠቀኝ። በጣም ከባድ ጊዜ ነበር። እናቴ ለኔ ሁሉ ነገር ነበረች። ልጄን ለማየት እንደጓጓች ሳታያት ስላመለጠችኝ እኔ ሁሉም ነገር ነበር ያስጠላኝ። ግን ፈጣሪ ቻለ። ከዛ ሁሉ ከባድ ስሜት እንድበረታና እንድጠነክር የእናቴን ምትክ ልጄን ሰጠኝ። እንዴት ሆነች ዶክተር? ደህና ናት። ሴት ልጅ በሰላም ተገላግላለች። እንኳን ደስ ያለሽ። ሻምበል
አቤት የኔ ልጅ። ምን ነው እርሶም ልጆን በሀሳብ ጭልጥ ማለት? አለሁ ውብዬ በህይወት ኑራ እችን ህፃን ብታያት እያልኩ እያሰብኩ ነበር። እንግዲህ ሀዘን ማብዛት ጥሩ አይደለም። ደግሞ እርሶ አይደሉ እንዴ ፈጣሪ ሁሌ አይሳሳትም የሚሉት? ሶስት ልክ ነሽ የኔ ልጅ። እንዳው ግን ስም አወጣችሁላት? ያው ጁሊያ ብለናታል። ቆንጆ ነው አይደል? ምን ማለት ይሆን? ሰምቼውም አላውቅም። በላቲነኛ ውብ፣ በአረበኛ ደግሞ ጠንካራ እንደማለት ነው። አይ ጥሩ ስም አወጣችሁላታል። ሮማን ከወለደች በኋላ ምናልባት ባህሪዋ ይቀየራል ብዬ አስቤ ነበር። እሷ ግን ጭራሽ ባሰባት። ሁሉንም ነገር ሳታማክረኝ መወሰኗ ሳያንስ ለሰዎች አብረን ተማክረን እንዳደረግነው አድርጋ ማውራቷ ደግሞ ይበልጥ ያናድድ ጀመር። ያ ማለት የልጃችሁን ስም ያወጣችሁ አንተን ሳታማክር ነበር? አዎ፣ ሁሉን ነገር የምትወስነው እሷ ብቻ ነች። መማከር ብሎ ነገር አልፈጠረባትም። በጣም ግትር ከመሆኗ የተነሳ እሷ ያለችው ሐሳብ ካልሆነ በቀር የማንም ሐሳብ ትክክል አይመስላትም። ሮማን ጥሩ እናት አልነበረችም ብለህ ታስባለህ? መጥፎ እናት አልነበረችም፣ ግን ጥሩ ሚስት ናት ወይም አይደለችም ለማለት ግን በጣም ግራ ይገባኛል። አንዳንዴ አንቺ ብቻ የምታውቂውን እውነት እንዲህ ነው ብሎ ማስረዳት በጣም ከባድ ይሆንብሻል። ምክንያቱም ሁሉም ፊት ለፊት ያለውን እንጂ ከጀርባ ያለውን እውነት የማየት እድል የለውም። እኔም ቤት የተፈጠረው ይሄ ነው። የኔ የምለው ሐሳብ፣ የኔ የምለው እቅድና ፍላጎት እንኳን አልነበረኝ። ብዙ ጊዜ ልጅ የራሱን በረከት ይዞ ይመጣል ይባላል። እሱ ነገር የሰራው ለሮማን ብቻ ነው። እንዴት? ጁሊያ ከተወለደች በኋላ ብዙም ሳይቆይ ሮማን ለዓመታት ስታልመው የነበረውን የሥራ እድገት ስላገኘች እና ይሄ እኮ ደስ የሚል ነገር ነው። በወቅቱ እኮ እኔም አልተከፋውም። ግን እኔ በሮማን ሕይወት ውስጥ አኗኗሪ እንጂ ለውጥ ፈጣሪ ሆኜ ስለማልታይ ነገሩን እንደ በረከት አልቆጠርኩትም። ባይሆን ያገኘችው የሥራ እድገት በተደጋጋሚ የተለያየ ሀገር እንድትዞር ስለሚያስገድዳት ከልጄ ጋር ሰፊ ጊዜ እንዳጠፋና ሁሉን ነገር ረስቼ በልጄ ዓለም ውስጥ ደስታዬን እንድፈልግ አግዞኛል። ሄሎ፣ አባ የለም እንዴ? ስለተኙ ነው እንዳይረብሻቸው ብዬ ስልኩን ያነሳሁት። እንዴት ነው ግን ሁኔታው? ደህና ነው አይደል? ደህና ናቸው። ሌት ተቀን መብሰልሰሉን ተው ብላቸው እምቢ አሉኝ እንጂ ጤናቸውስ ደህና ነው። አደራ አጠገቡ ያለሽው አንቺ ነሽ። ምንም አይነት ችግር ካለ ደግሞ ቀድመሽ ደውይልኝ። ያው የምግብ ሰዓቱን ምንም እንዳያሳልፍ ተቆጣጣሪው። እሺ ካሌቤ። ምን ነው ግን ሮሚ ጠፋች? ሰሞኑን ለስራ ከሀገር ወጣ ነው፣ ለዛ ነው። አይ እንደዛ ከሆነ ደግ። ልጅቷ አላስቸገረችም ታዲያ? የኔ ልጅ ጨዋ ናት፣ አታስቸግር። በል እሺ፣ ሰላም እደር። እሺ ቡርቴ፣ ሰላም እደር። የምትኖሪለን ነገር እንዳለ ስታምኚ ህይወት ራሷ በራሷ ጊዜ የሚሰጥሽ ደስታ ነው። ጁሊያም ለእኔ እንደዛ ነበረች። ልጆች ሐዘንሽን፣ ሰላም ማጣትሽን፣ ጎዶሎሽን ሁሉ ሸፍነው መሸሸጊያ የሚሆኑሽ ልዩ ፍጥረቶች ናቸው። ጁሊያም ለእኔ የሚሰሙኝን መጥፎ ስሜቶች በሙሉ ለማጥፋት
ህይወት የሰጣችን ደስታ ነበረች። እንዴት ነህ? በር ላይ እየጠበከን ነበር እንዴ? የመኪናው ድምፅ ስለሰማው እናንተ እንደሆናችሁ እርግጠኛ ነበር። ደግሞ ገና መምጣቴ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ግቡ። እና እንዴት ነው አዲሱ ስራ? የማይለመድ ነገር የለም ግሩሜ። ልጅ በረከት እንደሆነ ያየሁት በእናንተ ነው። ጁሊያ ሮሚን ወደ ተሻለ የስራ ኃላፊነት አንተንም ወደ ድርጅት ባለቤትነት ቀየረቻችሁ እኮ። ጁሊ በረከታችን ናት። በነገራችን ላይ የዛሬ የምሳ ግብዣ ምንም በማስመልከት ይመስላችኋል? ዛሬ እንኳን የደስታውን ዜና ከኔ ሳይሆን ከግሩሜ ብትሰሙት ይሻላል። እግዚአብሔር መልካም ፈቃድ ሆነና እኛንም ዳግመኛ በበረከቱ ሊጎበኘን ነው። ተሳካ እንዳትይም ብቻ። አዎ ሜሪ ነፍሰ ጡር ናት። ለምን ጓደኛ እንኳን ደስ አለ። እንኳን አዎ ደስ አለ። በጣም ደስ ይላል። በዙሪያችን ያሉ ሰዎች በሙሉ የኛ ትዳር ስኬታማ እንደሆነ ስለሚያስቡት ሁሉም እኛን ለመሆን ነበር የሚጥሩት። እኔ ግን ሁሉንም ነገር ግን በዝምታ ለማለፍ መሞከር ሁሌም ተሸናፊ እንድትሆንና በመሃላችሁ ያለው ክፍተት እየሰፋ እንዲሄድ ያደረገው አይመስልም? ምናልባት ሊሆን ይችላል። ግን ለምን ለምንድን ነው ማለትን የምትፈራው? ጥቅም የለውም። በቂ ምክንያት ቢኖረኝ እንኳን የኔ ሐሳብ በሷ ፊት በፍጹም ልክ ሊሆን አይችልም። ስለዚህ ትርፉ ጭቅጭቅ ነው። ጭቅጭቅ ደግሞ በጣም ነው የሚሰለችኝ። ታዲያ መግባባት እንደማትችሉ ካመንክ መለያየቱ የተሻለ አማራጭ አልነበረም? ይሄ ስሜት ያለው ነገር ብቻ ይመስለኛል። እሷማ በራሷ መንገድ ትክክል ነበረች፣ ግን እኔም ትክክል አይደለሽም ብዬ ነግሬያት አላውቅም። በዛ ላይ ደግሞ እኮ ጦርነቱ አይበዛ ነበር። ሮማን እኮ ያልቻለችው የኔን ስሜትና ፍላጎት መረዳት ነው እንጂ ውስጧ ምንም ክፋት የለባትም። እንደነገርኩሽ ለቤተሰቦቼ ደስታ ከኔ በላይ ስደክም የነበረችው ከልቧ ነው። ታዲያ አብራችሁ ከሷ ጋር እንድትቀጥል ብቸኛው ምክንያት ልጅህና ቤተሰቦች ነበሩ እንጂ አብረሃት በሚኖርህ ሂደት ምንም ልትወዳት አልቻልክም? ታሳዝነኛለች። ያጣችውን የቤተሰብ ፍቅር እኔ ጋር ካገኘች በኋላ ሰላም ሲሰማት ብተዋት የበለጠ መጎዳት ይመስለኝና እፈራለሁ። የእናቴ ቃል ደግሞ የበለጠ ፈሪና እስረኛ እንደሆነ አድርጎኛል። በዚህ ሁኔታ ያለፉት 7 ዓመታት ለእኔ እንደ ህልም ናቸው። እንዴት እንኳን እንደኖርኩኝ በትክክል ሳላቅ ነው እንደ ቀልድ ያለፈው። በእነዚህ ዓመታት ውስጥ ቤት ከመቀየር ጀምሮ ብዙ ነገሮች በህይወታችን ቢከሰቱ
አንዱንም ነገር ሳላጣጥመው ነው ያለፈው። አንቺ በጣም አታስተኝኝም? አንቺ ሰዓት ረፍዷል አይደል? እንደዚህ ምን ትሰሪያለሽ? ደግሞስ ቁርስሽን ጨርሰሽ እንድትበይ አስጠንቅቄሽ አልነበረም? በሻውን ተነሽና ውጪ፣ ሰርቪስ መምጫው ደርሷል። የጠቀምካት መስሎ ከሆነ በጣም ተሳስተሃል። ልጅቷን ቀን በቀን እያበላሻት ነው። ደግሞ እኔ ምን አድርጌ ነው ማበላሻት? መደበቂያ እያደረገች ነው። የሆነ ነገር አጥፍታ በተናገርኳት ቁጥር ሮጣ መታን ተስር ትደበቃለች። አንተም እንደመቆጣት ጭራሽ አብራት ትጫወታለህ። ማንን ክፉ ለማድረግ ነው? ኧረ እኔ እንደሱ አስቤ አይደለም። ሁልጊዜ እንደዚህ አላሰብኩም እንደዛ አላሰብኩም። አስባ ለልጁ የወደፊት ህይወት እንደሚጨነቃባት አስብ። እውነቱ ሲነገርህማ መልስ የለህም አይደል? ለማንኛውም ቅዳሜ ለሚመጡት ፈረንጆች የሚያስፈልገውን መረጃ ኢሜል አደረግ? አይ ዛሬ እልካለሁ። ካሌብ፣ እኔ ስናደድ ማየት ያስደስታል እንዴ? ትናንት ሌሎች ስራዎች ስለነበሩብኝና መጨረስ ያለብኝ ነገር ስለነበረ ነው። ግን ዛሬ እልክላችኋለሁ ስገባ። ጥሩ እሺ። የሹፌሩን የቅጥር ጉዳይስ እንዴት አደረግ? እያለቀ ነው። ዛሬ ስለሚመጣ አስፈላጊ ነገሮችን ልጨራርስና ስራ እንዲጀምር አድርጋለሁ። እንግዶቹ ከመምጣታቸው በፊት ስራውን መጀመር አለበት። የምትለብሰው ያዘጋጀውልን ነው። ቁርስም ተዘጋጅቶላል። ዌልካም ብለናል። አላረፈርኩም አይደል? አረ አሪፍ ሰዓት ነው የመጣው። እና አቶ ካሌብ አልገቡ? ገብተዋል፣ እየጠበቁ ነው። ይግቡ። ሰላም አቶ ካሌብ። ሰላም፣ እንዴት ነህ? አረፍ በል። መስፍን ምን አይነት ነገር ነው? በፈጣሪ ምን ሆነ ነው? አልገባኝም። እንኳን ደስ አለሽ መስፍኔ፣ መጣልሽ። እንኳን ደስ አለሽ የኔ ውፍ። ቀኑ ሙድ ስለነበረና በውስጤ ነገር ይዤ ከሮማን ጋር መዋሉ ስላስጠላኝ ማግዳ ላገኛት ብዬ አሰብኩ። ላውራት ምን ብለህ? እንጃ ብቻ ውስጤ ላናግራት እንደሚገባኝ ነው እየነገረኝ ያለው። ያልነገርከኝ ነገር አለ እንዴ? ኧረ ምንም የለም። ምን ነው? ምን ነው ብርድ ላይ ተቀመጥክ? ወደ ቤት አገባም? ምን ልሰራ እገባለሁ? ማንንስ ብዬ እገባለሁ? መስፍኔ መጣል